በሙሉ አንድ ነገር ልጠይቃችሁ፣ ላስቸግራችሁ። አበረታቱኝ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ ኮሜንት ጻፉ። ኮሜንት መጻፍ እኮ እንትን አይልም፣ አይከፈልበትም። ሰብስክራይብ ራሱ ማድረግ አይከፈልበትም። ሰብስክራይብ ላደረገልኝ ሰው ሰብስክራይብ አደርጋለሁ። ኮሜንት ለጻፈልኝ ሰው ኮሜንት እጽፋለሁ። አዲስ ጀማሪ እንደመሆኔ ያው መነቃቃት ያስፈልጋል፣ መረዳዳት። ስለዚህ ኮሜንት ለጻፈልኝ ሰው ቪዲዮ ላይ ገብቼ ኮሜንት እጽፋለሁኝ። ሰብስክራይብ ላደረገልኝ ሰው ሰብስክራይቡን መልስለታለሁኝ። እንደዛም የሆነ ምጽፉት ኮሜንት ካለ ወይ የሆነ አድቫይስም ካላችሁ እቀበላለሁኝ። ግን አዲስ ጀማሪ እንደመሆኔ የምጠይቃችሁ ነገር አበረታቱኝ። ምክንያቱም በእርግጥ ብዙ ነገር መስራት እፈልጋለሁ። ደግሞ ያለ እናንተ ያለ ሰው እርዳታ እንትን የሚል ነገር የለም። በእርግጥ ብዙ ሰው የምለቀውን ቪዲዮ እንዴት ነው ሾርት ቪዲዮ የምለቀውን ብዙ ሰው ላይክ ያደርገዋል፣ ኮሜንት ያደርጋል። ግን ደግሞ እኔማ የኔ ቪዲዮ እንዲደርስ የምፈልገው ማጋ ነው፣ ሀበሻ ጋ ነው። ምክንያቱም እኔ የማወራው አማርኛ ነው። በእርግጥ ሌላ ቋንቋ መናገር እችላለሁ፣ ግን ደግሞ ማግኘት የምፈልገው ተሰሚነት እንዲኖረኝ የምፈልገው ሀበሻ ነው። ምክንያቱም እኔም ሀበሻ ነኝ፣ እኔም ኢትዮጵያዊ ነኝ። ስለዚህ ከሀበሻ ነው እርዳታ የምፈልገው፣ ሰብስክራይብ የምፈልገው። ማንኛውም የፈለገ ሰው ከሌላ ሀገርም ሆኖ ማድረግ ይችላል። ግን ደግሞ ማስተማርም ማስተላለፍም ድምፄም እንድሰማ የምፈልገው ከኢትዮጵያዊ ጋር ነው የኔ ግንኙነት። በእርግጥ በእንግሊዝኛ መጥቼ አውርቼ ብዙ ነገር እንትን ብዬ የሆኑ ቪዲዮዎችም ሾርትም ሆነ በእንግሊዝኛ ማስተላልፈው አለ፣ ወይም ደግሞ በሙዚቃ ማቀነባብሬ ማስተላልፈው አለ። ግን ቢሆንም ደግሞ ዞሮ ዞሮ የኔ ሀሳብ እንዲደርስ የምፈልገው ኢትዮጵያዊ ጋር ነው። ስለዚህ ይሄ ቪዲዮ የደረሳችሁ ሰዎች በምክንያት ነው የደረሳችሁ እና አበረታቱኝ። ያው የሆነ እንዴት ነው ሰው ፎሎዋችሁ እንዴት ነው ፎሎው እያደገ ሲመጣ ሰብስክራይቡ እያደገ ሲመጣ ያ ነው እንዴት ነው ጥሩ ፍላጎት ኖራችሁ እንድትሰሩ የሚያደርጋችሁ። ያለምንም ሰብስክራይብ ያለምንም በእርግጥ እቀጥላለሁ እኔ በዛም ሆነ በዚህም ሆነ ዞሮ እቀጥላለሁ። ምክንያቱም ቆርጬ ልሰራ ላድግ መጥቻለሁ። ስለዚህ ወደዳችሁም ጠላችሁም አበረታቱኝ። ለማንኛውም ይህ ቪዲዮ ከደረሳችሁ ማለት ነው። ሌላ መናገር የምፈልገው ተያይዘን እንደግ። ብዙ ዩቱበሮች አላችሁ። ሁሉም ዩቱብ የከፈተ ሰው በሙሉ በእርግጥ ይሄ ቪዲዮ ይደርሰዋል። ይሄ ቪዲዮ በአጋጣሚ ከደረሳችሁ ስክሮ ከምታደርጉ ሰብስክራይብ አድርጉኝ። በቀጣይ የምለቀው ቪዲዮ ጠቃሚ ሊሆን ይችላል። ምናልባትም እኔ የማውቀውን ነገር ለእናንተ አሳውቃለሁ። እናንተ የምታውቁትን ነገር እናንተ ቪዲዮ ላይ ገብቼ ያዳምጣለሁ። እንዴት ነው በዚህ ሁኔታ ነው ማደግ የምንችለው? ምክንያቱም የእንትን ቪዲዮ እያየን የሌሎች ሰዎችን ቪዲዮ እያየን እንዴት ነው የሳቅን እንዴት ነው የሚያስቁ በጣም ሾርት ቪዲዮዎች አሉ፣ እንትን የሚል ደስ የሚል ነገር አሉ። እሱን ስክሮ ከምናደርግ ያወቅነውን ነገር የምናውቀውን ነገር እየተማማር ብናድግ ለእኛ ለራሳችን ነው የሚጠቅመን። ምክንያቱም ዛሬ እኛ የሰራነው ቪዲዮ ነገ ጧት ለልጆቻችን ለብዙ ሰው ሊጠቅም ይችላል። ስለዚህ አሪፍ የሆኑ ነገሮችን ሊሆነ ሰው ሊሰራ የመጣን ሰው ማበረታታት ባህላችን ነው። ስለዚህ እኔ ያው በፍላጎት በግዴታ አይደለም፣ በፍላጎት አበረታቱ ብዬ እጠይቃችኋለሁ። የቪዲዮ ሁሉ በሙሉ የደረሳችሁ ምናልባት ይሄን ቪዲዮ እንግዲህ ብዙ እንትን ላይ እንግዲህ ምንድነው ተሳክቶ ምናልባት ያን ጊዜ ራሴ ላስታውስበታለሁ ይሄን ቪዲዮ። ያው አዲስ እንደመሆን እንዴት ነው አይናፋር እንደመሆን አዲስ እንደመሆን ታውቃላችሁ፣ ሁሉም ነገር ፐርፌክት አይሆንም። በዛ ላይ ቪዲዮ የሚቀርጸው በስልኬ ነው። በስልኬ የተቀረጸ ቪዲዮ በነገራችን ላይ ፉል ስክሪን አይሆንም። እንግዲህ እያደግን ከመጣን ካሜራ እንገዛለን፣ ችግር የለውም። ለማንኛውም ወዳችኋለሁ ውድ ሀበሻ ልጆች በያላችሁበት።